ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ? ዛሬ የኑሮ ውድነት ለኢትዮጵያ ምን እንደሚመስል ልነግራችሁ ነው የመጣሁት። በእውነት አሁን ኢትዮጵያ ውስጥ መኖር መረገም እስኪመስል ድረስ ማለት ነው። እስኪ ያስቡት፣ ዘይት በአቅሟ ዘይት 1750 ብር 5 ሊትር ዘይት ማለት ነው። እሱን ተው፣ ለቅንጦት ነው በሩት ተውት። ዘይቱ የቅንጦት ነው ይባል። ጤፍ መቼስ ሰው ሳይበላ ይኖር። ኪሎ ጤፍ 120 ብር። 1 ኪሎ ጤፍ ማለት 3 ወይ 4 እንጀራ ነው የሚሆን ጋይስ። 120 ብር። በቆሎ 40 ብር ኪሎ፣ በሳህን 60 ብር። ያውን በዚህ ታይም ነው የምናግራችሁ። አሁን ታህሳስ ውስጥ ህዳር ማለት ህዳሩ ያው ታህሳስ ሊገባ ነው እንግዲህ። በዚህ ወር የወር ማለት እንግዲህ እህል የሚገባበት ወር ነበረ። ሌላ ልንገራችሁ፣ ሽንኩርት ያለ ሽንኩርት ሊሰራ ይችላል። አዎ ግን አትችሉም። እንደው መስራት ይችላል ብላችሁ እንኳን ብታስቡ ሽንኩርት የሌለው ምግብ ለመብላት በጣም የሚከብደው ከለመዳችሁት ማለት ነው። 50 ብር ነው 1 ኪሎ ሽንኩርት። እሱ ተመስገን 240 ብር ደርሶ ነበረ። አሁን 50 ብር ነው ያለው። እሱ ጥሩ ነው፣ ተውት። ሌላው ያው ልጆች ያሏችሁ ደግሞ አጃ ምናምን ትጠቀማላችሁ። 1 ኪሎ አጃ 190 200 ብር ነው፣ ወይም ደግሞ 200 ወይም 190 ብር። ከ190 እስከ 200 ብር 1 ኪሎ አጃ። አስቡት። ሁለተኛ የወጥ ክክ አተር የወጥ 200 ብር። ባቄላ 200 ብር። ሽምብራ 190 ብር። የወጥ የሚሆነው ነው የምላችሁ። ለሽሮ ምስር ፕሮግራም ሲኖራችሁ የግዳው ምስር ነው አይደል የሚሰራ። መቼስ ድንች ወጥ አታቀርቡም። ድንችን ቢሆን አሁን ተወዷል። ምስር 230 ብር 1 ኪሎ ምስር። አስቡት። የሰው ልጅ ደግሞ ከዕዳ ነፃ ሊሆን አይችልም። የሆነ ፕሮግራም ይኖርባችኋል ከስንት አንዴም ቢሆን። ቤተሰብ ካላችሁ ራሱ ቤተሰብ ያው በቃ ዕዳ በሉት። ዴይሊ የምትሰሩት ነገር ነው የሚሆነው ማለት ነው። ድንች መቼም በአብዛኛው የኢትዮጵያ ክፍል የሚበላ ታዋቂ ምግብ ነው ማለት ይቻላል። እንዲሁም ከጤፍ የበለጠ ድንች ተጠቃሚ ይበዛ ሁሉ ይመስለኛል። ኪሎ 30 ብር ነው። ቤት ስላለው ሰው 2 ኪሎ ራሱ አንድ ጊዜ ሊያንስ ይችላል። 2 ኪሎ ያንሳል። 30 ብር ነው ኪሎ። በሰሃን ካላችሁ 35 እና 30 ብር ነው። በሰሃንም ነው እንደዛ ነው። በሰሃን የሚሰፈር ነገር። ሌላ ምን ልንገራችሁ? በጣም የኑሮ ሁኔታ በጣም ማርያምን። ሳሙና መቼም ምንም በላችሁ ምንስ እንደው ተውት። የምር ምንም በላችሁ ምን ተውት፣ ችግር የለውም። ሳሙና ልብሳችሁ መቼም ሳታጥቡ አትወጡም። ሳሙና ተወደደ ብላችሁ አሁን ምግብ ተወደደ ብሎ ሰው ሳይጠግብ ሊተው ይችላል፣ ሳይበላም ሊወጣ ይችላል። ሳሙና ተወደደ ብላችሁ ቆሻሻ ልብስ ለብሳችሁ አትወጡ። በጣም ትንሽዬ በጣም ትንሽ በሳይዝ በጣም ትንሽ የምትባለው ሳሙና 40 ብር ናት። የልብስ ሳሙና ማለት ነው 40 ብር። 40 ብር ማለት ቢያንስ 10 ልብስ ቢያጥብ። በፊት አንድ ሳሙና ገዝተን 1 ሳምንት ምናምን ሊሆነን ይችል ይሆናል። የአሁን ሳሙና አሁን የወጣ ሳሙና ደግሞ ብሩ ከፍ አለ እንጂ እሱ አንሷል። ከዛ ገና 3-4 እንዳጠባችሁበት ልቅ ጭራሽ እንኳን ለነገ የሚቀመጥ ለአንድ ቀን አያሳጥብ። በጣም ያሳዝናል በእውነት። ያውም እኮ ይሄን የምነግራችሁ እኔ ያለሁት እንደምታውቁት በአብዛኞቻችሁ ቡሬ ነውና ቡሬ ያውም ሳሙና ይመረታል። ፊቤላ ሳሙና ካምራችሁ እንግዲህ የምንገዛው 40 ብር ነው የሚያከፋፍሉት ማለት ነው። ከሱ ካላችሁ 50 ብርና 45 ብር ነው።
ያው የምላችሁ የዋናው ማውጫውን ነው የምላችሁ ከቤቱ። ከዛ ውጭ ከሱቅ ልግዛ ምናምን ካላችሁማ 45 ብር 50 ብር የአንድ ቀን ሳሙና እንግዲህ እስኪ ያስቡት። አሁን ነው በጋ ነው፣ አቧራ አለ፣ በየቀኑ ልብሳችሁ የሚቆሽሽ እንደው ሙቀት አለ። በጋ ነው በቃ የታወቀ ነው ይሄ። እንደውም ከክረምት ሞር ልብስ የሚቆሸው በጋ ነው። ይሄ ያለ የሳሙና ውድነት ምርር ያደርጋል በእውነት በእውነት። ውሃ ገዝቼ ልጠጣ ብትሉ 2 ሊትር ውሃ 40 ብር ናት። 40 ብር የሃይላንድ ማለት ነው። ውሃ በየአካባቢው የገደል ውሃ አለ፣ ተመስገን አለን። እሱ ጥሩ ነው ዋጋው። ያው እሽኩሌታ ምናምን አሸካሚ ምናምን ስታሸክሙ ትሄዳለች። እኛ ቀርተን እኛ ተሸክመን ካላችሁ ግን 1 ጀሪካን ወይም 20 ሊትር ውሃ በ2 ብር ነው የምትገዙ። ውሃ ቆንጆ ነው፣ አሪፍ ነው። ውሃ ምንም እንትን የለውም፣ ዋጋው ቆንጆ ነው በሚባል ሁኔታ ነው ያለው። የነገርኳችሁ ሁሉ ነገር ግን እንግዲህ ይሄንን ይመስላል ለጊዜው ማለት ነው። የኑሮ ውድነት በጣም ልብስ ልግዛ፣ ጫማ ልግዛ፣ የፀጉሬ ቅባት ልግዛ ምናምን ካላችሁማ ማበድ ነው በእውነት በጣም ነው እብደት ነው የሚያመጣው። በቃ ልብስ ከ1 ሺህ በታች የሚጠራም የለም። አሪፍ ልብስ ካላችሁ ማለት ነው። ከ1 ሺህ በታች የለም። አሪፍ ስላችሁ በቃ ምን ልበላችሁ፣ 1 አመት ከቆየ የኢትዮጵያ ልብስ ታውቃላችሁ፣ 1 አመት ከቆየ አሪፍ ነው። ከዛ በላይ አትለብሱትም። ብን ብሎ በቃ የሚያልቀው ያም እንደዛም ሆኖ እንኳን ለ1 አመት ተጠቀሙት ልብስ እንኳን ቢያንስ ተውት፣ በአመት 2 ወይ 1 ብትገዙ ነው ችግር የለውም። ከ1 ሺህ በታች የለም። በተለይ ደግሞ የህፃናት ልብስ የለም። የህፃናት ልብስ ከ1 ሺህ ብር በላይ እንጂ በታች የሚባል የለም። አለች ምናምን ይሄ ዛሬ አጥባችሁት ነገ ጭብድድ የሚለው እሱ ይኖራል በ100 በ200 ብር። ከዛ ውጭ ግን ቆንጆ ልብስ ልግዛ ካላችሁ ከ1 ሺህ ብር በታች የለም። በጣም ነው የሚገርመኝ ማለት ነው። ጫማ ካላችሁ ከ2 ሺህ ብር በታች እንደነገሩ ብላችሁ ነው እንጂ የህፃናት ጫማ እንደነገሩ በቃ ይሁን ካላችሁ ከ1 ሺህ ብር በታች ከ2 ሺህ ብር በታች አለ። 5 6 እስከ 2000 ማለት ነው። ከዛ ውጭ በቃ በደንብ ብራንድ ትልበስ ልጅ ብራንድ ይልበስ ልጅ ካላችሁ እስከ 3000 ብር ከ3000 ብር እስከ 4000 ብር ባለው ነው ጫማ የምታገኙ ማለት ነው። ይሄንን ምላችሁ 4000 ብር ማምን አላት ምናምን ልትሉ ትችላላችሁ እንደ ከሌላው ሀገር አንፃር እያያችሁ ማለት ነው። ነገር ግን ማወዳደርና ማመዛዘን ያለባችሁ ካለሁበት አካባቢ አንፃር ነው የምላችሁ። ደሞዛችሁ 5000 እና 6000 እየተከፈላችሁ ጫማ 4000 ብር ስትባሉ ምን ይሰማችኋል? ከባድ ነው። እና በዚህ አንፃር ነው እንድታዩት የምፈልገው ማለት ነው እንጂ አሁን ሌላ ቦታ እኮ የ100 ሺህ ብር ጫማ የ200 ሺህ ብር የሚገዙትን ኮምፔር እያደረጋችሁ እንዴ ምን አላት ምናምን እንዳትሉ። ኑሮ ይሄን ይመስላል። የሴቶች ቅባት የፀጉር ቅባት ከ500 ብር በታች ይሄ ዝም ብሎ በቃ ላይ ፀጉር ባዶ ከሚሆን አይነት ብላችሁ የምትጠቀሙት ነው እንጂ ቅባት 1000 ብር ገብቷል። ፈሳሽ ቅባትም ሆነ ጭቃ ቅባት እንግዲህ አመዛዝኑት። እግዚአብሔር የኑሮውን ምን ያህል እንደሄደ እዩት። በቃ በጣም ነው የሚያስጠላው። እግዚአብሔር እንደ በዛ ላይ ባንክ እንኳን ማለት ነው ባንክ እንኳን ብር ያላችሁን ብር እንኳን አውጣችሁ ለመጠቀም 5 ብር ጉምድ በ3 ቀን ብታወጡ 15 ብር ጉምድ በየጊዜው 5 ብር ምንድነው ሲባል ቫት ነው ይባላል። ቫት ነው፣ ታክስ ነው፣ አልሜና ነው። ሁሉም ቦታ ቆረጥረጥረጥረጥረጥ በቃ እና ይሄ ኑሮ ሁኔታ በጣም አስጊና አስቸጋሪ ያለበት ሁኔታ ነው ያለው። እንግዲህ እኔ በጣም ማዝነው 4-5 ልጅ እያስተማረ አላዝንም፣ ግን አደንቃቸዋለሁ በእውነት 4-5 ልጅ እያስተማሩ ቤተሰብ እየመሩ ይሄን ሁሉ አስቤዛ ችለው ሞልተው እየኖሩ የሚኖሩ ሰዎችን በጣም ማደንቀው በእውነት። እንዴ ለራስ መኖር አቃተኝ እኮ ወገን፣ ለራስ እንዴ ሲያስቡት ኧረ በጣም እንዴ መላ መፍትሄ መፈለግ አለበት በዚህ ኑሮ ውድነት ዙሪያ ማለት ነው።
እና የዛሬ ቪዲዮ ይህን ይመስላል። እስኪ የቀረ ደግሞ አሳሳቢ ጉዳይ ካለ እያሰፉ የምነግራችሁ ይሆናል። ለዛሬ ይሄንን ይመስላል። ባይ